አባ ዮሐንስ የወንቅ እሸት ገብርኤሉ የሞተ በሬ በፎቷቸው አስነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። ወልደ እግዚአብሔር ሕያው ወልደ ማርያም ስግው። እንኳን ለብርሃነ ጥምቀቱ ለብርሃነ ልደቱ ለብርሃነ ጥምቀቱ ለዘመነ አስተርእዮ አደረሰን አደረሳችሁ። እንዲሁ ሁላችሁም እስቲ ሊቃውንት ተምረናል የምትሉ በሙሉ የቤተክርስቲያን ልጆች ነን የምትሉ አዳምጡት። አባቶችም እንዲሁ አባቶች በተለይ ቤተክርስቲያንን አሁን የበላይ ሆናችሁ የምትጠብቋት አባቶች ብታዳምጡት ጥሩ ነው። ከኛ ቤተክርስቲያን አንዳንድ መናፍቃን ወይም ታድሶች ያሉ ይመስለኛል በአባቶች ስም። የኛዎች እዚህ አጥማቂዎች ከኛ ቤተክርስቲያን መኖራቸው ነው እንጂ ከመናፍቃን አዳራሽ ካሉት ጋራ ምንም ልዩነት የላቸውም። አንዳንዶች ሳያቸው ለምሳሌ ከመናፍቃን ቤት ወይም የሐሰት ነቢያት ቤት ምን ይላሉ? 3 ጊዜ ጮህ ውጣ ይላሉ ጋኔን ሲያስወጡ። ከኛ አባቶችም ደግሞ 3 ጊዜ ጮህ ውጣ የሚሉት ነገር አለ። ይህ ኢንተርሴክሽን መገናኛው የት ጋር ነው? በምን ተገናኙ? እዚህ ላይ አባቶቻችን ያለቆዩትን እነዚህ አጥማቂዎች ከየት አመጡት? 3 ጊዜ ጮህ ውጣ፣ ሚካኤል ይሰሪ ሲባል ያለ ገመድ ያለ ሰንሰለት በኋላው በኩል ይታሰራል። ይህ በዓይኔ ስላየሁት ነው። ከየት አመጡት? ከመንፈስ ቅዱስ ነው ከሰይጣን ነው? ለዚህ ነው ሐዋርያው ዮሐንስ እኮ የትመን ዋለኩላ መንፈስ አላ ለመንፈስ አመክሩ ዋለመማር እግዚአብሔር ይእቲ፣ መንፈስም ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር ነው አጥብቃችሁ እሹ መርምሩ ያለ ከእግዚአብሔር ነው አይደለም ነው። እሺ ሌላው ደግሞ አሁን በቅርብ ቀን ያየሁትኝ አንድ ወጣት እንግዲህ በእውነት እኔ ጠረጠሩትኝ ከመናፍቃን ቤት ስም የገናና እንዲሆን ብለው አንተ ነብይ ነህ፣ አንተ እንዲያርገህ ፈወስህ፣ በአንተ ምክንያት ዳንሁኝ ብለው ምስክርን ይሰጣሉ። ብር ተሰጧቸው። ከእኛም አባ ዮሐንስ ተስፋ ማርያም ነው ማነው ይባሉ፣ ያውም ደግሞ ርዕሰ መነኮሳት ምንድን ነው ባይታዊ ተብሏል። ደግሞ ያላቸው ሰውስ ምን አይነት ሰው ነው? ርዕሰ ባይታዊ ማለት ከኔ ውጭ ባይታዊ የለም ማለት ነው። እና እሳቸውም ያ ወጣት ሲናገር በሬው ከሞተ በኋላ የአባ ዮሐንስን ፎቶ ሳስነካው በሬው ተነሳ። የአባ ዮሐንስን ፎቶ በኪሴ ይዤ ነው የምጓዝ፣ መጸልይ በሳ የእሳቸው መዝሙር ብቻ ነው ማዳመጥ ሲባል በሀገረ ስብከቱ ጳጳስ የለም ወይ ነው ጥያቄ። ወንቅ እሸት የትኛውን? ለጎንደር ነው ለባህር ዳር ነው ነው ስለ አቡነ ዘካርያስ ለአቡነ አብርሃም ነው? እንዴት ነው ቤተክርስቲያኒቱ እንደዚህ ትሆን? ዝም ማለት ምን ማለት ነው? እኔ አልገባኝም። የሚመሩትን አካባቢ እንዴት እንደዚህ ያለ ነው አይቆጣጠሩ? ዝም ብሎ በርዕሰ መዲናዋ ጳጳስ አለ ወይ ብቻ ነው ወይ? ምን ማለት ነው እንዴ? ኦ መደሉ ፈሪሳዊ ዘትብል አለ ዘመሃለ በወርቅ ይጌጌ አወዘ መሃለ በመቅደስ ወመስዋ ይጌጌ አይኑ የአቢ ወርቅኑ ወሚመ ቤተ መቅደስ ዘይቀድስ ወለወርቅ። አንተ ፈሪሳዊ የማታስተውል በወርቁ የማለ ይበድላል፣ በወርቁና በላይሉ ባለው በመስዋዕቱም የሚምል ግን አይበድልም ትላለህ። አይኑ የአቢ ወርቅኑ ወሚመ ቤተ መቅደስ ዘይቀድስ ወለወርቅ። ይቱ ይበልጣል? ወርቁን የሚቀድሰው መቅደሱ ነው? መስዋዕቱን የሚቀድሰው ወርቁን የሚቀድሰው መቅደሱ ነው ነውስ? አው ወርቁ የሚቀበጥ ወይስ ደግሞ ተቀማጭ ወርቅ ነው በመቅደሱ ላይ ያለው? የትኛውን ይበልጣል? ቤተ መቅደሱ ይበልጣል አይደለ? ወርቁ የሚቀድሰው ማን ነው? መቅደሱ ነው፣ መስዋዕቱ ነው፣ ጻይሉ ነው። ስለዚህ ለእግዚአብሔር ማድላት ይበልጣል? አባ ዮሐንስን ፈርቶ መተው ይሻላል ነውስ? የትኛው ነው? አልገባኝም። ምንድን ነው ነገሩ? አንድ ርዕሰ ጳጳስ ወይም አንድ ሊቀ ጳጳስ ያለበት እዚያ ቦታ ላይ እንደዚህ ሲሆን ምንድን ነው የሚባለው? መስቀል ወረደ ተባለ። አንድ በዚህ በቦሌ ቡሉላ ማርያም ፈለገ ግዮን ገብርኤል መስቀል ወረደ ተባለ። ህዝቡ ተነዶ መጣ። ግን ለምን ያለ አባት ግን የለም። መስቀሉ ያውም ተባርኮ ነው የገባ ይላል። በውሸት እንደዚህ ሲባል ያልወረደውን ያውም ደግሞ በጳጳሱ ተባርኮ ገባ ይላል። ፓምፕሌት በፍላይት ፔፐር ወይም ደግሞ ምንድነው በራሪ ወረቀቶች፣ ትንንሽ ወረቀቶች ለህዝብ የሚታደሉት
ምን ይላል? በጳጳስ ተባርኮ ገባ ይላል። አሁን ደግሞ የሞተ በሬ አባ ዮሐንስ ዘወንቅሸት የወንቅሸቱ ገብርኤል አጥማቂ በሬው ከሞተ በኋላ በሶስተኛው ቀን ተነሳ። ምኑ ሲነካው? የአባ ዮሐንስ ፎቶ። እንዲህ ሲያደርጉ ዝም የሚባሉ ለምንድን ነው? አባ ዮሐንስ እኮ እውነት ሕግ ቢኖር ኑሮ እውነት አባቶች ቢኖሩ ኑሮ ያስወግዘው ነበር። ለምሳሌ ያን ነገር ልናገር። እኔ ባይኔ ያየሁትን የኔ እህት እዚያው ለጥምቀት ሄዳ እኔ አጋጣሚ ለሰርግ ሂጄ ነው የእሳቸውን ቲሸርት ለብሳለች። ምን ይላል? ከሰማይም ቃል መጣ የምወደው ልጄ ይህ ነው እርሱን ስሙት ይላል። ከታች ማን ፎቶ አለ? የእሳቸው። እንግዲህ ጌታን ተክተው ማለት ነው። ከሰማይም ቃል መጣ የምወደው ልጄ እሱ ነው እርሱንም ስሙት ሚል አለ። የማቴዎስ ወንጌል ምዕራፍ 3 ማለት ነው። ከዚያ እሱን ስሙት የተባለ ማን ነው? አባ ዮሐንስ እዚያ ቁጭ ብሏል ፎቶ። ይሄ አሁን ጣዖት አይደለም? በእውነት ታላቅ ጣዖት አይደለም? ስለዚህ አባቶቻችን እየሰሩ እሺ፣ ሊቃውንት ጉባኤ እንጂ ባህር ዳር አሁን የምሁራን ሀገር ነው። የቅዱሳን ሀገር ባህር ዳር ሰው ማያስርብ ተማሪ ቤተ ክህነት ማይራብበት ባህር ዳር ነው። እኔ ባይኔ ያየሁትኝ እኔ የቆየሁበት ስለሆነ እነ ኢትዮጵያ ሆቴል ወፋ ይሰጡን ነበር። ፖሊቴክኒክ በኩንታል እያመጣን ዳቦ እንበላ ነበር። ተማሪዎች ጾመኛ ሲሆኑ ቁርሳቸውን ይሰጡን ነበር። ቀደም ባህር ዳር ቅዱስ ሀገር ነው። ሊቃውንት የተፈለፈለበት በቃ ጎጃምና ጎንደር በቃ እዚያ ባህር ዳር በእውነት የሊቃውንት መፈልፈያ ነው። እዚያስ እንዴት ነው? ይህንን የሚያስተውል የለም ወይ? ዝም ብሎ ሀሌሉያ ብቻ ነው ነውስ? ቅኔው ዝም ብሎ ወየው ወየው ማለት ነው? እንዴት ነው? ዝም ብሎ ያን ብቻ ምን ይሰራል? ዋጋ እኮ የለውም። ዋጋ እኮ የለውም። እንዴት ነው? ነውስ ለማይነ ከሐማሚ ውቱ ኩለንታ ከጽልመት ውቱ፣ አይንህ ዕውር ከሆነ ሰውነት ሙሉ ጨለማ ነው እንዳለው ሁሉ ነውስ የበላዮቻችን እያሉ እኛ ምን አገባን አይነት ነገር ነው። ሊሆንም ይችላል። እርግጥ ነው የሚመለከተው አካል አለ። የሚመለከተው አካል ለምን ዝም ይላል? በሬው የሞተ በሬ በአባ ዮሐንስ ፎቶ ተነሳ ሲባል ዝም የሚል አካል እንግዲህ ምንድን ነው? ስለዚህ የሆነ ትብብር አለ ማለት ነው። እንደዚህ ከሆነ እኮ ሊቃውንት ጉባኤስ አንዳንድ መጻሕፍት ታትመው ሲወጡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይተው ተፈትሸው ላል ነገር ግን ያልታየ አንዳንድ መዝሙራት ሲወጡ የመዝሙራቸው አቅጣጫቸው ወዲያና ወዲህ ግራና ቀኝ ላይ ታች ያለ ማሰሪያ አንቀጻዊ የበዛባቸው ትርጉም የተፋለሰባቸው ሲሆን ሁሉ ዝም ለምን ይባላል? ሊቃውንት ጉባኤ ስለምን እናታዩትም? ለምን ለዚህ ጊዜ አይኖራችሁም? ለዚህ ፕሮግራም መርሃ ግብር አትቀርጹለትም? ስለዚህ እኔ የአባ ዮሐንስ ጉዳይ ነገር ግን ያሳዝናል በእውነት። ሲፈልጉ ጸድቄአለሁ ይላሉ። እኔ ጸድቄአለሁ ብሎ ይናገራሉ። የትኞችም አባቶች እንደዚህ ያላሉ። አንሰ ዕፄ ወአኮ ሰብእ ምኑን በአበሰ ወትወት በውስተ ሕዝብ ነበር ያለ ነቢዩ ዳዊት። እኔ ትል ነኝ በሰው ዘንድ ዝቅ ዝቅ ያሉ የተዋረዱ ነበር ያለ። ሌሎችም እነ አብርሃም አመድና አፈር ነኝ ያሉ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ያለ። ከየት አመጡት እንደዚህ ያለ ነገር? እና በሬውን በፎቶቸው እንግዲህ አባ ዮሐንስን ፎቶ ነው ማን ነው ፎቶ ይዤ በኪሳቸው በጊዜ ይዤ እጓዛለሁ ከሳቸው እንትን ግን ሌላ መዝሙር አላዳምጥም እያለ ነበረ። ይሄ በእውነት ትክክል ነው። በሬው ተነስቷል። እዚህ አካባቢ ያላችሁ አባቶች እዚህ አካባቢ እናስተዳድሯል የምትሉ እሺ፣ በአባ ዮሐንስ ፎቶ በሬ ተነስቷል። ልክ ነው። አንትሙ ለዓይነ ሰብእ ትጼደቁ እግዚአብሔር ያምር ልበክሙ ማለት ነው። እናንተ ስትታዩ ጻድቃን ትመስላላችሁ፣ እግዚአብሔር ግን የልባችን ያውቋል ማለት ነው። ይህንን ነው እመሰ ገብር ዘኢያምር እመይ ገብረ ዕዳት መቅዘፍቱ እስመ ለኩሉ ዘብዙኃ ወሀብዎ ብዙኃ ይታሰስዎ። የማያውቅ ባሪያ ቢያጠፋ ቅጣቱ ቀላል ነው። ነገር ግን ብዙ ከሰጡት ብዙ ይሹበታል፣ ቅጣቱን በዚያው ልክ ነው ካልሰራበት። ስለዚህ አባቶች እዚያ የተሾማችሁ አባቶች ትልልቅ ሰዎች አላችሁ አይደለ? ስለዚህ ከእናንተ እግዚአብሔር ብዙ ይጠብቃል። ለበጉ የማይራሩ ማለት እኮ ነው። ለመንጋዎች እንዴት ዝም ይባል? አባ ዮሐንስ እንደዚህ ያደርግ መንጋው ሲያበላሽ፣ ሲያውከው፣ አቅጣጫውን ሲያስቀይረው፣ እንደ ጣዖት ሲመለክ እንዴት አባቶች ዝም ብላችሁ ታያላችሁ? እባካችሁ አደራ። ሊቃውንት ጉባኤም አባቶቻችን አደራችን፣ ቤተክርስቲያን አደራ። በጣም ዝም እያለች መረን እየለቀቀ በቃ መሪዋ ማይታወቅ ሆኗል። ሁሉም እንደፈለገ የሚናገርባት ሆኗል። እንግዲህ እግዚአብሔር አምላካችን ልቡን አይስጠን ነው የምንለው። አባ ዮሐንስ የሞተ በሬ በፎቷቸው አልተነሳም።
አደራ ይታሰብበት፣ አደራ ይታሰብበት፣ አደራ ይታሰብበት።